ሰላም እንዴት ናችሁ የተከበራችሁና የተወደዳችሁ ተመልካቾቻችን ይህ ዳሃተስ ከኢቢኤስ ሲኒማ ጋር በመተባበር የሚያቀርብላችሁ ቲክታከሮች የተሰኘው ፕሮግራማችን ነው። ለዛሬ ጋበዝኩላችሁ ቲክታከር ደግሞ ብዙ ጊዜ ሰዎችን መንገድ ላይ ያቀፈች ነው የምናቃት ማለት ነው። ስለዚህ መተቃቀፍ ደግሞ ጥሩ ስሜት ስላለው እኛም ለምን ፕሮግራማችን በመተቃቀፍ አንጀምርም ብለን ልንተቃቀፍ ነው ማለት ነው። ዋው በጣም ደስ የሚል ስሜት አለው። ላወቀው እሺ ዛዬ በጣም ደስ የሚል ስሜት ነው ያለው። መተቃቀፍ መታቀፍ የሚባለው ስሜት በራሱ ራስሽን እንድታስተዋውቂ መጀመሪያ እድሉን ስላሰጠውሽ እንድትተቃቀፍና ስሜቱን እንዲጋሩ ስለፈለኩ ተመልካቾቻችን እስኪ አሁን ደግሞ ራስሽን አስተዋውቂልን። My name is Jani. ምን ትያለሽ ሃኒ? ምንም ማለት እሺ ቆንጆ አገላለጽ ነው። እስኪ ደግሞ ለማያውቁሽ ከስምሽ በተጨማሪ የተወሰነ ነገር ቢያቸው። ያው ጃኒ ይባላልው እና አንድ ቲክቶከር ነኝ። እሺ እንግዲህ ብዙዎቻችን የምናቀሽ ያው ቲክቶክ ቪዲዮ ስትሰሪ ሰዎችን ያቀፍሽ ነው መንገድ ላይ ማታቂያቸው ሰዎችና እስኪ ሰዎችን መንገድ ላይ ለማቀፍ ምንድነው ያነሳሳሽ ነገር? ከምን ሐሳብ ተነስተሽ ነው? መጀመሪያ ውጪ የሆነ ብላክ አለና እሱ ይሰራዋልና እሱ ሲሰራው አይ ነበር ቪዲዮውን ማለት ነው። ይሄ አይዲያ የመጣልኝ ባይዘው ያው ከሱ ነውና እና ሳየው በቃ በጣም ተመቸኝ ማለት ሲያቅፋቸው ምናምን ለምን እኛ ሀገር ውስጥ አንሞክረውም ይሄን ነገር ብዬ አሰብኩኝና እና በቃ ያ ማቀፍ ጀመርኩ። አዎ ምን ይመስል ነበር ግን የሰው አሁን መጀመሪያ ስትጀምሪ የነበረበትን ሁኔታ ታስታውሻለሽ? እንዴት ነበር የጀመርሽበት? የት ነበር የጀመርሽው የሚለው ነገር እስኪ አስታውሺ። የጀመርኩት ሌላ ስራ እየሰራን ነበርና ሌላ ቀረጻ ምናምን እየሰራን ጓደኞቼ እስኪ ይሄንን ዛሬ ቀረጹኝ እስኪ አልኳቸው እና ሁሌ ያስበው ነበር ግን እና በቃ በሆነ አጋጣሚ እኮ ነው እየተራመድን ነበር። ከዛ ይሄን ሰው ቀረጸኝ ዝም ብለ ቀረጸኝ አልኩት እና በቃ ዝም ብዬ ነውና በድፍረት ምናምን ደግሞ የመጀመሪያ ምናምን ሲሆን ይከብዳልና አዎ ያስፈራል። ሂጂ እንዲው ላውራስኩበትና ሂጂ አለች። ከዛ የምር ማለት ለመጀመሪያም ጊዜ ስለሆነ እንባዬ ነው የመጣው ማለት በቃ ለምን ምናምን ገፋኝና እስኪ ቀኝ ይሄን ነገርማ አበረታታዋለሁኝ እና በቃ በዛው ቀጠልሽው ማለት ነው። እንዴት ነው ግን አሁን የሰው ሪአክሽን እንግዲህ ማታቂውን ሰው ነው እነሱ ማያውቁሽ አንቺም ማታቂያቸው ምናልባት አሁን ላይ ያወቁሽ ሊመጡ ይችላሉ ግን መጀመሪያ ስትጀምሪ ማንንም ማያውቅሽም እነሱ ማያውቁሽም አንቺም ማታቂያቸውምና ምን አይነት ስሜት አላቸው ልታቅፊያቸው ዲሽን ስትዘረጊ? ያው እንደሚታየው የሚገፈትረኝም አለ ላይክ ደግሞ የሚያቅፈኝ አለ እና ደግሞ ብዙ ከካሜራ ጀርባ በጣም በቃ እንድሰራው ራሱ የገፋፋኝ ከካሜራ ጀርባ በጣም ያቅፉኛል በጣም ማለት ነው። እና እሱ ነገር ደስ ብሎኛል በጣም ማለት በካሜራ ላይ እንኳን ቢከፋሽም ከጀርባ ብዙ የሚያቅፈኝ ሰው አለ እና እሱ ነገር ትንሽ ያስደስተኛል። እና በቃ ኢቭን እንኳን መኪና ውስጥ ማለት ነውና አሁን ሰሞኑን ነውና መኪና ውስጥ ቁጭ ብያለሁኝና መብራት አቁመን ነውና ከዛ ጥራት አለችው። እኔ መኪና ውስጥ እኔ ስልኬ ላይ ፎከስ እያደረኩኝ ነበር ምናምን በቃ አላየዋቸው ምናምን እና መኪና ውስጥ ሆና ነው አለች። እንዴት ደስ እንዳለኝ ማለት በቃ ደስታ አለው እዚህ ጋር ብገፋም ከጀርባ በቃ ብዙ ሊያቅፈኝ የሚጓጓ ሰው አለና እሱ ነገር ትንሽ ያስደስተኛል። ያው አይ በጣም ደስ የሚል ነገር ነው። እስኪ ደግሞ ለተመልካቾቻችን ቪዲዮዎችሽን አይተናቸው እንመለስ። አኔን ሞታፈም ንልሻል ያሳምረው ባርጎ ፍጥሮሻል የኔ ህይወት አንቺ ነሽ ብሎሻል ወዶሻል አንቺን ይሻል ልቤሻል ይልቤ አንቺን ይወድሻል አንቺን ይሻል ፍቅርን ይሻል ለይቶ ያይሻል አኔን ሞታፈም ንልሻል ያሳምረው ባርጎ ፍጥሮሻል የኔ ህይወት አንቺ ነሽ የተለያዩ እንትኖች ጋር ነው መርካቶ ትሄጃለሽ ጀሞ ትሄጃለሽ የተለያዩ ቦታዎችና እስኪ የት ቦታ ነው ላይክ በደንብ ፍቅር አግኝቻለሁ ልሽ የምታስቢ? አይ ሁሉም ቦታ ፍቅር አለ ብያምናለሁ በመጀመሪያ ስልሽ ያው ስለማያውቁኝ ምናምን ነው እንጂ ያው ፍቅር የለም ብዬ አላምንም። ግን ሞር በጣም በቃ ተቀባይነት አግኝቼ ደስ ብሎኝ የተመለስኩበት ሰፈር ጨርቆስና መርካቶ
ኦኬ ጨርቆስና መርካቶ ያው እንግዲህ ከዚህ ጋር በተያያዘ ብዙ አይነት ገጠመኞች ይኖራሉ ብዬ አስባለሁና እስኪ ከገጠመሽ ነገር የማትረሹ ነገር እስኪ አጫውች ቪዲዮ እየሰራን ነውና እና አገር ሰላም ነው ብለን እኛ እና ቀርጾኝ እስቱ ካሜራማኑ ማለት ነው እና እናያለን በቃ ጨርሰናል ምናምን ብለን እናያለን ለካ ሽማግሌው ተመልሶ መጥቶ በከዘራ ኦኬ ምን አስቦ ይሆን ማለት ከተቀረጸ በኋላ ነው ወይስ መጀመሪያ አላወቀም በቃ ካሜራ እንደሆነ ምናምን አላወቀም በቃ እሱ እንደተቀረጸ መቀረጽም አይፈልግም ሊሆን ይችላል እኮ አይታወቅም ግን ምንድነው ነው እሱ ያሰበው አይ ዶንት ኖ ብዙ ጊዜ ያጋጥመናል እንደዚህ አይነት ነገር ላይ ስንቀርጽ አትቅረጹን የሚል ሰው ራሱ ይኖራል ምንድነው በቃ ስልካችን ሁላ እስከመቀማት ድረስ ደርሰናል እና በቃ ትደነግጫለሽ ምናምን እንዴ ባልሰራስ ቢቀርብኝ ሁላ የሚያስብል ታይም አለ እውነት ግን ሰው እንደዚህ እንኳን ሰርቼ ምናምን ማለት በቃ ተቀባይነትም ደግሞ ታውቂያለሽ ብቻ እና በከዘራ ነው አንዴ ያለኝ ከባድ ገጠመኝ በጣም እንዴት ነው ከዛ በኋላ ግን የጊቭ አፕ የማድረጉ ነገር ምናምን አልተፈጠረም ይሄ ምንድነው አይ ቢቀርብኝ እንዴ የሆነ ሰው የሆነ ቀን ጉዳት ቢያደርስብኝ ሳይነት ሐሳብ ማለት እንዴ ሁሌ ነው ማስበው ይሄንንማ በቃ ፍራቻ አለ በቃ የሆነ ሳቅፍ ምናምን ተጠንቅቄ ነው አሁን ላይ የሆነ ስልሽ እስከ መሰንዘርም ነገር አለው እንትኑ ቪዲዮ ማለት ነው እና ተሩ ብዬ ሮጣለሁኝ ካይሽ የሆነ የሚሰነዝርብኝ አይነት ከሆነ በቃ አርሰማም ሮጣለሁ ካሜራማኑ ራሱ አልፌ ነው ሮጣው ኦኬ እና በቃ እስከ ማማታ ድረስ የሚፈልጉት ደግሞ ብዙ ጊዜ ካሜራማኑን ነው ለምን ትቀርጸናለህ እንደዚህ አይነት ነገር ላይክ ምንድነው ሚዲያ ላይ መታየት የማይፈልጉ ሰዎች አሉና እሱ ነገር ትንሽ ያስቸግራል እና እስከ መመታት ድረስ ደርሻለሁ በጣም ከባድ ነው በጣም ረጥሹንታ ያስታውቃል እንደዚህ አይነት እንትን ሊያጋጥም እንደሚችልና እስኪ በህይወትሽ በጣም የምትፈሪው ነገር ምንድነው በህይወቴ በጣም የምፈራው ነገር አይጥ በጣም ነው የምፈራው ያዘጫሩ እግዚአብሔር እንዴ እኔ ሙሉ ለሊት ሳለቅስ እንዳደርኩ ነው መነግርሽ አይጥ በጣም ነው የምፈራው ማለት ምን ገብታ ቤት ውስጥ ገብታ ትንሽ እያዋይጣለች መወጣ ጣኑ ትባለውና እና በቃ ጓደኞቹ ሁሉ ያስፈራሩኛል ባይጥ አይ በጣም ብዙ ሰው ነው የሚፈራው አይጥ ስሜትሽ ልጋራው እስኪ ደግሞ ከሰራሻቸው ቪዲዮዎች አንድ ተመልክተን እንመለስ አዳማ ሄደሽ ነበርና አሁን ያየነው ቪዲዮ ላይ ለምንድን ነበር ይሄሽው ለዚሁ ስራ ብለሽ ነበር ወይስ ሌላ አጋጣሚ ነበር ይርሽበት አው ኮሜንት ላይ ብዙ ጊዜ በየቦታው ነው ይልን ይሉናል ማለት አዳማም ነው ይሉኛል ቃሊቲም ሳሪስም ጨርቆስምና ያው ባሉኝ መሰረት ይሄዳለሁ ብዙ ጊዜና ነገር መንገዴን ማለት ነው እና አዳማው ሄጄ ነበር እሺ እንዴት ነበር እዛ ላይ የነበረው እንደውም አሁን ቪዲዮውን ሳይ የሆነ ሰው እጅሽን ይዞሽ ነበርና እጅሽን ይዞ አስቆሞሽ ነበር እስኪ ምን እያለሽ ነበር ማለት ከባድ ነው በጣም በነገራችን ላይ እጅን ታምስሱ ምንድነሽ ማንሽ ምን ፈልገሽ ነው የመጣሽው አረጋሽ ልቀቁኝ እሺ ምንም አይደለም ልቀቁኝ ምንድነው የፈለግሽው አው በቃ ምንድነሽ በቃ እንደዚህ ግጥም አድርጎ በቃ ምን ትያለሽ በቃ አስተረጁ ተረዳሽ እና ለቀቀሽ ማለት አያያዝ ምናምን አው በቃ አይረዱሽም በቃ ግጥም አድርጎ ይዞ ይደነግጣሉ እነሱም ይደነግጣሉ መሰለኝ ለግጥ ያስተነግጣ አው ብዙ ጊዜ እንትናችሁ በሐሳብም ይሄዳሉ መሰለኝ እና በሐሳብ ሄጄ እንደዚህ ምናምን ስላቸው ድንግጥ ይላሉ ማለት ብዙ ጊዜ ሲራመዱ በሐሳብ ነው የሚራመዱት ይመስለኛል በብዛት እንደዛ አይነት ነገር ነው የሚያጋጥመኝና ደንግጠው ወደ ራሳቸው ሲመለሱ ምንድነሽ ማንነሽ እስኪ በህይወትሽ ጎርቶኛል ብለሽ ጎርቶኛል አልፋል ብለሽ የምታስቢው ነገር ካለ ጎርቶኛል ያለፈ ነገር ሰው በጣም አምናለሁ እላፊ ማለት ነው የኔ ደግሞ ይለያል እና በሱ ነገር ተመረያለሁ ቆንጆ ምን አይነት አሁን ለምሳሌ ሰው አምነሽ የሆነ ባመንሽው ልክ ሳታገኝ ቀርተሽ ነው የተማርሽበት ወይስ ደግሞ እስኪ አብራርተሽ ብትለቅ የሆነ ሰው በጣም አምነሽው ሲጎዳሽ
እና የሆነ ቅስምሽ ይሰበራል ድጋሚ ሰው አላምንም ብለሽ ሁላ እንትን እስከ ማለት እና በጣም ከባድ ነው። እኔ ተምሬበት ያለፍኩት ሰው አላምንም ማለት። እስኪ ደግሞ የሂፕሆፕ ሙዚቃ በጣም ተወዳለች ጃኒ ያሉኝና እስኪ ለምን እዚህ ራፕ አታደርጊልን? ግን ዝግጁ ነኝ። እኔ ችግር የለውም ለማሟሟቁ። አላችሁ ወይ? አለን አማን ነው ወይ? አማን ያርገው አማን አሜን አሜን ማለት ፍቅር ስትለው ስለ ጸብ ካወራ ምን ብለህ ጠራኸው? ይሄን የሰው ግራ ፋራ አይበቃ። ከቲክቶክ ውጪ ምን ላይ እንጠብቃት ወደፊት? ከቲክቶክ ጎን ለጎን ሊሆን ይችላል ወይ ደግሞ ከቲክቶክ ወጣ ብሎ ምን አይነት ሀሳብ አለሽ ወደፊት? በምን እንጠብቅሽ? በምን እናገኝሻለን? ምርጥ ተዋናይት፣ ምርጥ አክተርስ ኢትዮጵያን የምታስጠራ በቃ ተዋናይ መሆን እፈልጋለሁ። ተስፋ አደርጋለሁ። እስኪ በህይወትሽ ውስጥ ደግሞ የሚያስደስትሽ ነገር ምንድነው? በህይወት የሚያስደስተኝ ነገር ቤተክርስቲያን መሄድ፣ ገብርኤል ቤተክርስቲያን መሄድ በጣም ያስደስተኛል። ቸርች ሲሄድ በጣም ቀለል ይለኛል። ከጓደኞቼ ጋር ስዝናና እነዚህ ያስደስቱኛል። ከሰራሻቸው ቪዲዮዎች ውስጥ አንድ አይተን እንመለስ። እስከ መቼ ነው ግን ሁሌ ዘፍንልሃለሁ እያልሽኝ ምን ቆየ? ዛሬ ዘፍንልሃለሁ ግን አይነን ከጨፈን የምርሽ ነው? እሺ ዘፈኝልኝ። ጨፍን ጨፍን። እሺ ብሩ ስለው ዝምታ ኩራ ሲም በነሱ ዘንተ ሲሎ ሲፈራ ታዩ ብለው ሲሉኝ እኔ ታዘብኳቸው አይባካዩ እስኪ ጃንዬ ስላንቺ ሰዎች ሲያወሩ ሰምተሽ የሆነም ሊሆን ይችላል ያልሆነ ያስገረመሽ ነገር ካለ? ድሩዬ ናት ብሎ ያስባሉ ብዙ ጊዜና ኦኬ ከጀርባ ማለት ነውና እቺ እኮ ድሩዬ ናት ምናምን አለ አይደለ የሆነ ሰው የሚሰጥሽ ስም እና ሲቀርቡኝ ደግሞ ሲያዩኝ በጣም የዋህ ምንም ማላቅ ተጫዋች ግልጸኛ ይመስለኛል በታቱይ ምናምን ነው እና ድሩዬ አድርገው ያስቡኛል። ከላይቶ ከዛ ሲቀርቡሽ ግን ሲቀርቡ ሌላ ዓለም ውስጥ ማለት ነው እና ምንም ማታቅ ጃኒ ነች እና እሱ ነገር በጣም የሚገርመኝ እና አይደለሁም ምርጥ ጨዋ ልጅ ነኝ ማለት ፈልጋለሁ። እንመሰክራለን እኛ። እስኪ ቲክቶክ ላይ ኮሜንት ይጻፋሉ አይደለ? ብዙ ጊዜ እስኪ ተጽፈውልሽ ፈገግ ካሰኙሽ ኮሜንቶች ውስጥ የተወሰኑትን አጫዎችን እስኪ ታስታውሽው። ገና ሳታወሪልኝ ትስቂና ያስቃልና እሺ አንዱ ብር ቢኖርኝ አገባሽ ነበረ ግን በራብ ትሞቻለሽ። ቆንጆ ሐሳብ ያፍቃሪ ነው። ካገባውሽ በራብ ትሞቻለሽ። ዋው እሺ በጣም ያሳቀኝ። አይ በጣም ያዝናናል። ይሄ አሳቢ አፍቃሪ የሚባል ሰው አይደለ? ከነዛ ውስጥ ነው። እሺ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን።